በጂፓስ አልከፈኩትም። በመቤት የወንድማችን የኤቢ እዚህ ቲክቶክ ላይ የምታውቁት ሰዎች ታውቁታላችሁ። በጂፓስ ከፍቼው እዛችሁ ያንተ ጎረቤቴንን ከሰማው ጉር ብሎ ነው የሚመጣብኝ። ቀስ አድርገን እንክፈተው። የተአምረኛ የሆነ ሰው ስከለር ነው። እሺ አይ ቲንክ ክርስቲያን ነበረ ነው መሰለኝ በፊት እና በክርስትና ህይወት ውስጥ እያለ አንድ ነገር ግራ ይገባዋል ሀሳቡ። እሱ ምንድነው እንደው ስለ ማርያም የሚሰጠው ነገር ምናምን ነገር ያው እንግዲህ ክርስቲያን ውስጥ አውቀዋለሁ፣ ግን መጽሐፍ ቅዱስን ሳነብ ከነ ጳውሎስ ምናምን ከነ ዮሐንስ ምናምን በቃ መጽሐፍ ቅዱስ ውስጥ ያን ያህል በጣም ብዙ ሽፋን ያልተሰጣትም እና አስደነገጠኝ አይነት ነገር ነው። ከሚሰጣት ክብር አንጻር እመቤታችን እንደው መጽሐፍ ቅዱስ ላይ ብዙም አልተጻፈችም። ኦኬ ይህን ያው እንግዲህ ቪዲዮ ላይ እንዳልኳችሁ የአሌክሳንደር ሽኔመን ጥሩ ነው። በቃ ስለ እመቤታችን አንድ ነገር ከተጻፈ ማርያም የምትባል ሴት ነበረች፣ ኢየሱስን ወለደች፣ አለቀ። ጌታን ወለደች። በቃ ይህ ብቻ ከተጻፈ በቂያችን ነው። ሌላ ምንም አያስፈልገን። እውነቱን ለመናገር ሌላ ሁሉ ጭማሪ ነው። ከዚህ ውጭ ያለው ጭማሪ ነው። እቺ ብቻ ብትጻፍ እመቤታችን አሁን የምናከብራትን ያህል እንዳናከብራት የሚያደርገን ምንም ነገር የለም። ማርያም የምትባል ሴት ብቻ ትምር የምር እሱን ይንገረን መጽሐፍ ቅዱስ። ማርያም የምትባል ሴት ነግሮናል። አዎ እሺ፣ ያቺ ማርያም የምትባል ሴት ደግሞ ጌታ ኢየሱስን ብቻ እንደወለደች ይንገረን ነግሮናል። አዎ ጌታ ኢየሱስን እንደወለደች ነግሮናል። በቃ ይሄ ከበቂ በላይ ነው። ሌላ ምንም ራሱ አንፈልግም። አለ እኮ ስለ እመቤታችን የተጻፈ ኦፍኮርስ፣ ይሄ ብቻ አይደለም ሌላም አለ ኦፍኮርስ፣ ብዙ አለ። ግን ይህ ብቻ ቢጻፍ አንድ ነገር ብቻ በቃ በመጽሐፍ ቅዱስ ላይ ቢጻፍ ነው የሚለው አሌክሳንደር ሽኔመን። ቢጻፍ በቃ አለቀ። አሁን የምናከብራትን ያህል እንድናከብራት በቂ ምክንያት ነው ይላል። ለምን? የጌታ እናት መሆን የአምላክ እናት መሆን ትልቅ ክብር ስለሆነ ይሄ ግልጽ ነው መቼስ። ይሄን ቅድስት ኤልሳቤጥን ምናምን እያነሳችሁ ምናምን አስቡበት። ቅድስት ኤልሳቤጥ እመቤታችን ስትመጣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆነኛል ብላ በታላቅ ድምፅ የጮኸችው መንፈስ ቅዱስ ወርዶባት ነው እንደምታውቁት። እና መንፈስ ቅዱስ አሳወቃት። ምንድን ነው ያሳወቃት? ፊት ለፊቷ የምታያት ያቺ ታናሽ ብላቴና በእርሷ ማህፀን ውስጥ የተጸነሰው እርሱ የእርሷ ጌታ ነው፣ የኤልሳቤጥ ጌታ ነው። ይህን ነገር መንፈስ ቅዱስ ገለጠላት። መንፈስ ቅዱስ ሞልቶባታል። የሰላምታሽ ድምፅ በጆሮዬ በመጣ ጊዜ መንፈስ ቅዱስ ምንድነው ጽንሱ በማህፀን ይዘሏልና ያለችው ያኔ መንፈስ ቅዱስ ሞልቶባት ነበር። መጽሐፍ እሱን ነግሮናል። ማርያም ምንድነው የማርያምን የሚሰላምታን ድምፅ ሰማች ጊዜ መንፈስ ቅዱስ በእርሷ ላይ ሞላባት ስለሚል እና መንፈስ ቅዱስን ተሞልታ በታላቅ ድምፅ ጮሃ መንፈስ ቅዱስ የገለጠላትን ያንን በዛች በእመቤታችን ማህፀን ያለው እርሱ ጽንስ የእርሷ ጌታ እንደሆነ መንፈስ ቅዱስ ስለገለጠላት በዛ በመንፈስ ቅዱስ ተነርታ በታላቅ ድምፅ ጮሃ ምን አለች? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? በቃ እኔ ይሄ ቃል ባይኖርም ራሱ ባይዜ ችግር አልነበረም። ባይኖርም እኛ እናውቃለን ይሄ ጌታ እናት ምን አይነት ክብር እንደሆነ። ግን መጽሐፍ ቅዱስ ይህንንም አስቀምጦልናል። ኤልሳቤጥ ትልቅ ሴትዮ እኮ ናት ጋይዝ። መቼስ በአይሁዳውያን ባህል መሰረት ትልቅ ሰው ምን ያህል ሊከበር እንደሚችል አስቡት። ትልቅ ሴትዮ ናት፣ ያውም ዘመዷ የእመቤታችን ወደ አንዲት ድንግል ተላክ የተባለው ያውም ገና ድንግል ናት። እሺ ለዮሴፍ እጮኛ የተባለች ታናሽ ብላቴና ነች። ቅድስት ኤልሳቤጥ ትልቅ ሴትዮ ጭራሽ ምንድነው ከመውለድ ምናምን ውጭ የሆነች ሴትዮ ናት እና ከመውለድ ምናምን ውጭ መውለድ የማትችልበት እድሜ ውስጥ ገብታለች። ወረዲ ለእግዚአብሔር የሚሳነው ነገር የለም ብሎ ገብርኤል ይህን ነበር ያስረዳት ለእመቤታችን። እና ያቺ ትንሽ ብላቴና እመቤታችን ስትመጣ ይቺ ትልቋ ሴትዮ ባትጸንስ ኖሮ ምናልባት እመቤታችን ያኔ መጣሽ እንዴ ልጄ እንኳን ደህና መጣሽ ልትላት ትችላለች። ግን ጸንሳለች። ገና እመቤታችን የሰላምታዋን ድምፅ ልክ ስታሰማት አስቀድሞ በዚሁ በሉቃስ ወንጌል ምዕራፍ 1 ቁጥር 17 አካባቢ ላይ መልአኩ ቅዱስ ገብርኤል ለዘካርያስ ተገልጦለት ያነጋግረዋል። ሲያነጋግረው ስለ መጥምቁ ዮሐንስ መወለድ አብስሮት ነበር አስቀድሞ ለዘካርያስ ካህን ማለት ነው ገብርኤል። እና መጥምቁ ዮሐንስ እንደሚወለድ ሲያበስረው ገና በማህፀን ሳለ በመንፈስ ቅዱስ ይሞላል ብሎት ነበር። ገና በማህፀን ሳለ በመንፈስ ቅዱስ ይሞላል እና በማህፀን ሳለ በመንፈስ ቅዱስ ይሞላል የተባለው ያ ቃል በእመቤታችን በኩል ተፈጸመ። እመቤታችን
የሰላምታን ድምፅ ስታሰማ መንፈስ ቅዱስ በእርሷ ላይ ወረደባት ይላል መጽሐፍ። ሰው ወረደባትና ምን ብላ ተናገረች? በታላቅ ድምፅ ጮሃ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ ወደ እኔ በጆሮዬ በገባ ጊዜ ወደ እኔ የመጣ ጊዜ ጽንሱ በማኅፀኔ ዘሏልና ከጌታ የተነገረላት ቃል ይፈጸማል። ያመነች ብፅዕት ናት። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እንደዚህ አይነት ቃላትን እየጮች መናገር ጀመረች። በታላቅ ድምፅ ሲሆን በታላቅ ድምፅ እየጮች እንዲህ ብላ መናገር ጀመረች። እንዲህ ብላ የተናገረችው ለምንድን ነው? ዋራ ወደ እኔ ትመጪ ዘንድ እኔ ማን ነኝ ብላ ራሷን ዝቅ ያደረገችው ያቺ ትልቋ ሴትዮ በዛች ታናሽ ብላቴና ፊት ራሷን እንዲህ ዝቅ ያወረደችው ኧረ እኔ ማን አንቺ ወደ እኔ ትመጪ ዘንድ አይገባኝም በፍጹም በፍጹም ያለችው ለምንድን ነው? በማኅፀኗ ኢየሱስ ስላለ ነው። የኢየሱስ እናት ስለሆነች ነው። የጌታዬ እናት ነው ያለችው። እሺ ደግሞ አንዳንድ ምንድነው አስቸጋሪ ሰዎች ብለን እንለፋቸው። እሺ አይ በማኅፀኗ እስካለ ድረስ ብቻ ነው ብላችሁ እንዳታስቡ እንኳን የጌታዬ እናት የሚል ቃል የተጠቀመችው። ስለዛ ከወለደችው በኋላም የጌታ እናት ናት እመቤታችን። ስለዛስ የጌታዬ እናት ወደ እኔ ትመጪ ዘንድ ኧረ እንዴት ይሆንልኛል? እንዴት ይደረግልኛል? እና አይገባኝም ነው አይደል? ልክ መጥምቁ ዮሐንስ ጌታ ኢየሱስን እንዳለው ማለት ነው። ሊጠመቅ ሲመጣ ኧረ እኔ በአንተ ልጠመቅ እንጂ ይገባል እንጂ አንተማ ወደ እኔ እንዴት ትመጣለህ እንዳለው ማለት ነው መጥምቁ ዮሐንስ። መጥምቁ ዮሐንስ በኤልሳቤጥ ማኅፀን ውስጥ የነበረ ነው። ጌታ ኢየሱስ ደግሞ በእመቤታችን ማኅፀን ውስጥ የነበረ ነው በጽንስ ደረጃ። ኤልሳቤጥ እመቤታችንን ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለቻት። እመቤታችንን በማኅፀኑ ያለው ጽንስ ደግሞ በኋላ ከ30 ዓመት በኋላ በእመቤታችን ማኅፀን ያለውን ጌታን ኧረ ወደ እኔ ትመጣ ዘንድ እንዴት ይሆናል ብሎት ነበር። ኮኢንሲደንስ ነው የተገጣጠሙ ነገር እንጂ። ኤኒዌይስ ማወቅ ያለብን ግን እዚህ ጋር ምንድን ነው ኤልሳቤጥ እመቤታችንን ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ ራሷን ዝቅ ያደረገችው የጌታ እናት ከመሆኑ አንጻር ነው። እመቤታችን የጌታዬ እናት በማለት ነው። መንፈስ ቅዱስ ልክ በእርሷ ላይ ሲሆን አንዳች ታላቅ ነገርን አሳወቃት። ምን አንደኛ እንደጸነሰች እመቤታችን ገና አልተናገረችም እኮ ቅድስት ድንግል ግን እንደጸነሰች መንፈስ ቅዱስ ገለጠላትና የጸነሰችውን ደግሞ ጌታሽ ነው አላት። መንፈስ ቅዱስ አዎ ጸነሳለች። ይቺ ብላቴና ጸነሳለች። የጸነሰችው ደግሞ ጌታሽ ነው መንፈስ ቅዱስ ሲገልጥ። ስለዛ ምን አለች ኤልሳቤጥ በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ያለችው። እኔ አሁን እዚህ ሰው አልረብሽም ጋይዝ፣ ሰው መረበሽ የለብኝም። እንደ ቅድስት ኤልሳቤጥ ልጩ ብል ሰፈሩን በአንድ እግሩ ነው ማቆሙ። ምክንያቱም የጮኸችው በታላቅ ድምፅ ነው። በታላቅ ድምፅ ጮኻ ነው የሚለው። ጮኻ አንድ ነገር ነው። በታላቅ ድምፅ ሲሆን ደግሞ ሌላ ነገር ነው። በታላቅ ድምፅ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ስለዚህ አሁን የጌታ እናት መሆኗ ምን አይነት ክብር እንዳሰጣት ተመልከቱ። ቅድስት ኤልሳቤጥ በዚህ ደረጃ ያከበረቻት የጸነሰችው ወይም እመቤታችን እናት የሆነችው ለኤልሳቤጥ የጌታዋ እናት ስለሆነች ከሆነ ያ ጌታ የኤልሳቤጥ ጌታ ብቻ ነው ወይ ነው? ጋይስ የኔ ጌታ አይደለም? የእናንተ ጌታ አይደለም ነው? ሆይስ አንተ ወንድሞቼ የእናንተስ ጌታ ነው ወይ ነው? ከሆነ የጌታችሁ እናት ናትና አትመጥኗትም። ሊትራሊ አትመጥኗትም ማለት ወደ እናንተ ትመጣ ዘንድ የተገባች አይደለም። እውነተኛ ክርስቲያን ብትሆኑ ኑሮ ማለት ነው። ብትሆኑ ራሱ እኛ እውነተኛ ክርስቲያኖች ለምሳሌ እመቤታችን ወደኛ ትመጣ ዘንድ ጭራሽ ነው በፍጹም አይገባንም። እኛ ማንን የጌታ እናት ወደኛ ትመጣ ዘንድ በፍጹም። ፕሮቴስታንት ወንድሞቼ እናንተም የምርም ክርስቲያን ብትሆኑ የጌታ እናት ኧረ እሷ ከኛ በጣም ርቃለች፣ አንገናኝም፣ እሷ ወደኛ ትመጣ ዘንድ እንዴት ይሆንልናል የሚል ስፒሪትን ብትቀበሉ መልካም ነበር። ይህን ትረዱት ነበረ። ያ ጌታ በጣም የሚያስገርመው የእኛ የክርስቲያኖች ጌታ ብቻ አይደለም። ያ ጌታ የመላእክትም ደግሞ ጌታ ነው። በቪዲዮ ላይ የማስቀምጥላችኋለሁ። ከዚህ በፊትም በተደጋጋሚ አውርተናል። ዕብራውያን ምዕራፍ 1 ላይ እንደተነገረው በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። በኩሩን ወደ ዓለም ሲያገባ ኢየሱስን ማለት ነው። ልጁን በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ ሩፋኤል፣ ራጉኤል፣ ሌሎች መላእክት ሁሉ ቅዱሳን መላእክት ሁሉ
ለዚህ ጌታ ለበኩሩ በርካክ ይላሉ፣ ይሰግዳሉ። ወደ ዓለም ሲገባ ይሰግዳሉ። ስለዛ ኢየሱስ የኤልሳቤጥ ጌታ ብቻ አይደለም፣ ኢየሱስ የመላእክት ሁሉ ጌታቸው ነው። ስለዛ ቅዱስ ሚካኤል ጌታዬ ይሏል አይሎም? ጌታ ኢየሱስን ሚካኤል ጌታዬ ይሏል አይሎም? ቅዱስ ሚካኤል ኢየሱስን ጌታዬ ይሏል። ቅዱስ ገብርኤል ኢየሱስ ክርስቶስን ጌታዬ ይሏል። ሁሉም ለእርሱ ይንበረከካሉ። ኦኬ፣ ቅዱስ ሚካኤል ኢየሱስ ክርስቶስን ጌታ ይሏል። እንተማመናለን። እንተማመናለን። የምንተማመን ከሆነ በእመቤቴ ኮሪደር ልማት አታስመስሉኛ። እሺ፣ ላስተምርበት ትላለህ። እሺ፣ ቅዱስ ሚካኤል ጌታ ኢየሱስን ጌታዬ የሚለው ከሆነ ልክ ሚካኤል ኢየሱስን ጌታዬ የሚለው ከሆነ ድንግል ማርያምን የጌታዬ እናት ይላል አይልም? ጭፍን ጥላቻ ከሌለብህና ሰይጣን ከሌለብህ በስተቀር መቼስ የመጀመሪያውን አምነህ ይህንን አትክድም። ስለዛ ሚካኤል ኤልሳቤጥ ብቻ አለችም የጌታዬ እናት የምትለው፣ ቅዱስ ሚካኤልም የጌታዬ እናት፣ ቅዱስ ገብርኤል የጌታዬ እናት ይላል። ምክንያቱም ያ ጌታ የቅዱስ ኤልሳቤጥ ጌታ ብቻ ሳይሆን የቅዱሳን መላእክትም ጌታ ስለሆነ ይህንን መረዳት አለብን ጋይስ። እና ከዛ አንጻር እንዳልኳችሁም ስለ እመቤታችን የተጻፈው የጌታ እናት እንደሆነ ከተነገረን የጌታ እናት እንደሆነች ከተነገረን ይሄ ከበቂ በላይ ነው። እና አሌክዛንደር ሽሜመን በእውነትም በመጽሐፍ ቅዱሳችን ላይ አንድ ነገር ብቻ ቢጻፍ እርሱም ማርያም የምትባል ሴት ነበረች፣ እርሷም ጌታ ኢየሱስን ወለደች ቢባል ብቻውን አሁን የምናከብራትን ያህል ለማክበር በቂ ነው ማለት ውስጥ ትክክል ጥሩ አገላለጽ ነው። እና ከዚህ አንጻር እንመለከት ይገባል። ከዛ ውጭ ግን መጽሐፍ ቅዱስ ሲጻፍ ያው አጻጻፉ በሰዓቱ ከነበረ ሁኔታ አንጻር ነው የሚጻፈው ይታወቃል። ኧረ ግን እንደዚህም ብሏል በእመቤቴ የወንድማችን እኔ በጣም ነው የሚያሳዝነው ጌታ። እኔ ብዙ ክርስቲያኖች ወደ ፕሮቴስታንት የሄዱበት ምክንያት ያስቃልም ያስለቅሳልም ያሳዝናል። ክርስቶስን በጣም እኔ በኢየሱስ አሁን ላይ አትሊስት እንደዚህ ብሎ የሚወጣ አይኖርም ጋይስ። ሁላችንም ኃላፊነታችንን መወጣት አለብን። በተቻለን አቅም የቤተ ክርስቲያናችንን ትምህርት ለወንድም ለእህቶቻችን እያጋራን ሁሉም ጋር ማድረስ አለብን። ይሄ ልጅ አሁን ከወጣባቸው ምክንያቶች አንዱ አንደኛው እንግዲህ በሰላ ማርያም እንዳለ ሙሉ በሙሉ ስለ መጽሐፍ ቅዱስ ስለሱ ያወራል ብዬ ነበር አይነት ነገር የማለት ነገር ነው አንደኛው ያነሳው። አንደኛው ግን ምን ቢሆን ጥሩ ነው ጊዮርጊስ መጽሐፍ ቅዱስ ውስጥ የት አለ? ስሙት እኔ አልጨርሰውም ይቅርታ ይሄ ቪዲዮ ስሜት ያደርገኛል። በራሳችሁ ዱናዩት እኔ እዚህ ከእናንተ ጋር ስላለ ለምንድን ነው መጽሐፍ ቅዱስ ስለ ጊዮርጊስ የማያወራው? እንለምን እንደው በእናትህ ውረድ። የምር ችግርን መንግስት ይፈቷል። አንተ መጽሐፍ ቅዱስ ስለ ጊዮርጊስ ለምንድን ነው የማያወራው ትላለህ እንዴ? እዚህ ቲክቶክ ላይ እኮ የተሻለ ፕሮቴስታንት ብለን የተቀበልነው ወንድማችን ነበረ። ኧረ በኢየሱስ ቢያንስ ያኔ ራሱ እንደዚህ ብታስብ አሁን ልታዝለቅሽ ይመቸው ተውት። ለዚህ መልስ አልመለስም መቼስ። ማለት ጊዮርጊስ በሐዋርያት ሰዓት አልነበረም። ምን ያደርግ በሰዓቱ የነበረው ሰማዕት ጊዮርጊስ ሳይሆን እስጢፋኖስ ነበርና ቅዱስ እስጢፋኖስ ሰማዕቱ እስጢፋኖስ ተጽፎለታል የተወሰነ ሐዋርያት ሥራ ላይ እና ጊዮርጊስ ከተወሰኑ 100 ዓመታት በኋላ ነበር የመጣው። ይቅርታ እንጠይቃለን ያን ስላልነበረ በሐዋርያት ሰዓት ስላልነበረ። ኧረ ጌታ በቃ እኔ ይበቃናል ዛሬ ጋይዝ፣ የሚበቃን ይመስለኛል። እነዚህ ሰዎች ብዙ ነው የሚያስወሩን። በቃ እንትን ካልናቸው እንደዚህ ነበረ ምናምን ጋይዝ። ኧረ በጌታ ያስቅም በእናታችሁ የምር እኔ እኮ ተሳቀኩኝ ማን በጌታ ምን ተአምር ነው ጋይዝ።
ጊዮርጊስ መጽሐፍ ቅዱስ ስለ ጊዮርጊስ ለምን አያወራም? በጌታ እኔ ትክክለኛ ፊሊንግን የገለጸልኝ እዚህ በኋላ ላይ የሚመጣው ያሪን ነጉ ትክክለኛ ፊሊንግን ያምር ዝብርቅርቅ ያለ ስሜት የተሰማኝ መብራን አይሰማም ጋይዝ በጣም የሚያሳዝነው ጌታ ካልተሰማ አዝናለሁ በጣም ይሄ ብትሰሙት ጥሩ ነው። ቴሌግራም ቻናላችን ላይ አስቀምጬዋለሁ። እኔ ተዘበራርቆ ስሜት የተዘበራረቀ ምን ላወራ ጋይዝ። እሺ አንተሽ እውነት ነው የሚለውን ካልከፈትክ እያለኝ ነው ከቅድም ጀምሮና በቃ እሱን ሰምተን እንለያለን። እውነት ነው የሚለውን ነው ያልከኝ ብሮስኪ። በስፒከር ስለሆንክ አይሰማም። እሺ ቆይ እስኪ ስፒከሩን እናጥፋውና አንዴ እስኪ እንደዚሁ እንስማ። መጽሐፍ ቅዱስ ስለ ጊዮርጊስ ማያወራው ድርሳነ ተአምራት ላይ የምናገኛቸውን ነገሮች መጽሐፍ ቅዱስ ላይ በቀላሉ አገኛቸዋለሁ ብዬ እጠብቃለሁ። በጌታ ስም ታስደግኝ። አሁን ተሰማችኋል? ይህን ባትሰሙት ነው የሚሻለው። እና ኤቢ ያው እንግዲህ ካስከፋን ይቅርታ፣ ግን አይመጣውም ክርስቶስን አይባልም። እንዲህ አንተ ጊዮርጊስ መጽሐፍ ቅዱስ ስለ ጊዮርጊስ ስለምን እንትን በዚህ ምክንያት ክርስትናን የተወቀው እየሰማችሁ ነው ጋይስ። ሰው ክርስትናን በዚህ ምክንያት እንኳን ሲስት ኖሯል። ስለዛ የተሸወድንባቸው ባለማወቅ ህይወትን ብዙ ሰው ያጣበት ዘመን ነበረ ማለት ነው አይደል? ባለማወቅ በቃ ፍጹም በሆነ አለማወቅ ውስጥ ሰው ህይወትን አጥቶ ነበር። መጽሐፍ ቅዱስ ስለ ጊዮርጊስ በኢየሱስ አንድ ፕሮቴስታንት መጥቶ እስቲ መጽሐፍ ቅዱስ ላይ እስቲ ጊዮርጊስን አሳየን ብሎ ሳታሳየው ስትቀር በቃ አንተ ትክክለኛ ሃይማኖታዊ ውስጥ አይደለም ማለት ነው ሲል ማለት ነው። እንደዛ ብሎ እኮ ነው የወሰዱት ይሄን ልጅ። ያው መጽሐፍ ቅዱስ እስቲ እንደ ጊዮርጊስ የሚለውን አሳየኝ ብለውት ይሄ ልጅ ቢያይ ጊዮርጊስ የለም እንደ መጽሐፍ ቅዱስ ስለ ጊዮርጊስ ለምን አይናገርም ብሎ ያሳዝናል። ማርያም ተውት እንግዲህ ምን ይደረጋል። ሰውዬ በብሉይ ኪዳን ታቦትም ብሎ ነበረ። አይ በጌታ በብሉይ ኪዳን ታቦት በጣም የሚያሳዝን ክርስቶስን መስማ እኔ ጌታ ይርዳን። እስቲ አሁን ላለንበትና ጎንደር አትመጣም የሚል ሰው አለ። ምንድን ነው ሰሞኑን ምን አለ ጎንደር ጋይስ? ጎንደር አዲስ ነገር አለ እንዴ? ሰሞኑን በደስታ ብመጣ ደስ ይለኛል። ጌታ በሚያውቀው ጎንደር ቤት ደስ ይለኛል። ቆይ እስቲ ጌታ ከፈቀደልኝ መሄዴም አይቀርም። እሺ እውነት ነው። አውቶዋ በጌታ እዚህ ኮመንት ላይ የሚያስተጽዕኑ ፈጣሪ እያለ የሚዘፈማል። በጌታ ጉድ መጣብን ጋይዝ። በቅዱስ ሚካኤል የተጽዕኑ ፈጣሪ በቃ ሊሪክስ እንዳለው